ሻሎም ይሄን መልእክት አትለፉት። ይሄ መልእክት ላንቺ ነው። ይሄ መልእክት ላንተ ነው። ይሄ መልእክት ለናንተ ነው። መጽሐፍ ቅዱስ በአንደኛ ሳሙኤል ምዕራፍ 1 ከቁጥር 19 ላይ የእግዚአብሔር ቃል ሲናገር እግዚአብሔር ሳራን ሐናን አሰባት ይላል። እግዚአብሔር ሐናን አሰባት ይላል። ዛሬ መታሰብ ይሆናል ላንቺ ለነገርሽ ላንተ ለነገርህ ለእናንተ ለቤታችሁ ለቤተሰቦቻችሁ ለትዳራችሁ እግዚአብሔር ፊት ብዙ ዘመን ላለቀሳችሁት ጉዳይ ላነባችሁት ጉዳይ እግዚአብሔር መታሰብን ያደርጋል። እግዚአብሔር መታሰብን ያደርጋል። እግዚአብሔር ሐናን አሰባት ሲል እግዚአብሔር ለካ ሐና የምትደርስበት ሐናን ማስጨረስ ከሐና ሕይወት ማለቅ ከሐና ሕይወት መውጣት የሐና ጊዜ ይጠብቅ ነበር፣ ያስጨርስ ነበር። ሐናም እየጨረሰች ነበር። ያ ሰዓትና ጊዜ በደረሰ ሰዓት ግን እግዚአብሔር ከሰማይ አሰባት። አያችሁ ወገኖቼ፣ አንዳንድ ጊዜ አንዳንድ ነገሮች እንደለመንን እንደጸለይን እግዚአብሔርን አባ ብለን እንጠራ ነው። አባት ነው፣ ፍቅር ነው። ቢለቅ ምንም አያቅተው፣ ቢሰጠን አይጎልበትም። ሁሉ በሁሉ የሆነ አምላክ ነው። ነገር ግን እግዚአብሔር ለበረከት፣ ለክብር፣ ለሞገስ፣ ለብርሃን፣ ለከፍታ፣ ለድል እንድንሆን እኛን ማስጨረስ ያለበት ጉዳይ አለ። ልክ ሐናን አስጨረሳት። ለካም ያስጨርሰው ለክብር ነው፣ ለድል ነው። in the name of Jesus 2019 ሳይገባ በእነዚህ በቀሩ በጥቂት ቀናት እግዚአብሔር አምላክ እንደ ሐና ጉዳዩን ጨርሶ የሚሰራለት ሰው አለ። እንደ ሐና ነገሯ የምትሰራ እህት አለች። በጌታ በኢየሱስ እግዚአብሔር ሐናን አሰባት ይላል። ሐናም ታሰበችና ቀንዴም ከፍ ከፍ አለች፣ አፌም በጠላቶቼ ላይ ተከፈተ። ክብር ለኢየሱስ ይሁን። እግዚአብሔር ኃያል ነው። አትታበዩ፣ በኩራትም አትናገሩ አለች። አያችሁ፣ አስጨረሳት። እግዚአብሔር ማህፀኗን ከፈተ። አስጨረሳት። እግዚአብሔር ብርቱ የሆነ አገልጋይ ሰጣት። አስጨረሳት። 7 የወለደችውን መካን የወለደችውን 7 አረጋት። ኢየሱስ ጌታ ነው። የተጠራ የተቀባ በተቀባው ሰው ፊት ሁሉ እግዚአብሔር በመረጠው የሚሄድ ታላቅ ነገርን አደረገላት። አሜን ለምትሉ በትዳር በሥራ በቢዝነስ በኢኮኖሚ ጌታ ፊት 5 ዓመት 10 ዓመት 20 ዓመት ይቆያችሁ ዛሬ በኢየሱስ ስም